የሐዲስ ኢማሞች፣ ታላላቅ እስልምና ምሁራንና ሐዳሲያን እንዲሁም ታዋቂ ሳይንቲስቶች የፈለቁባት ኹራሳን ረቢዑል አወል 604 ዓመተ ሂጅራ በልኽ ውስጥ የአሁን አፍጋኒስታን ጀማሉዲን ሙሐመድ አልበልኺ ወይንም ሩሚ ተወለዱ። መውላና ሙሉ ስማቸው ሙሐመድ ኢብኑ ሙሐመድ አልሑሰይን አልኸጢብ አልበልኺ አልበክሪ ሲሆን የሰይዱና አቡበክር ሲዲቅ ዘር ናቸው። አፍቃሪነታቸውም ከቅድመ አያታቸው የወረሱት ሳይሆን አይቀርም። እርሳቸው ሲጠጡ እኔ ረካሁ እንዳሉት ሲዲቁ ሰይዱል ዓሺቂን እየተባሉ የሚጠሩት መውላና ጀላሉዲንም የፍቅርን ዜማ ለዓለም ያሰሙ ረቂቅ ባለቅኔ ናቸው። በተወለዱበት ምድር መጠራት የብዙሃኖቹ መለያ በመሆኑ ሙስሊሞች ዘንድ በልኺ ተብለው የሚጠሩት እኚህ የፍቅር አቀንቃኝ ምዕራባውያን ሩሚ ይሏቸዋል። ይኖሩበት የነበረው የአናቶሊያ ግዛት ሙስሊሞች እጅ ከመግባቱ በፊት በቤዛንታንያ ወይንም ሮማ ስር ስለነበር በቅርብ ዘመን የመውላና አድናቂ የሆኑት አውሮፓውያን በዚሁ ስያሜ መጥራትን መርጠዋል። ለሁሉም ነቢይ የራሱ አቡበከር አለው፣ ለኢየሱስ የራሱ ሐዋርያቶች እንደነበሩት እኔም የራሴ ደርውሾች ይኖሩኛል፣ በምስራቁ ሞቼ በምዕራብ እነሳለሁ ብለው ከአረቡ ዓለም በላይ ምዕራባውያን በእሳቸው መለኮታዊ ብዕር እንደሚጠቃቀም አስቀድመው ተናግረዋል። ጀላሉዲን ደግሞ ካበረከቱት አስተዋጽኦ ወይም ተግባራቸው ታይቶ የተሸለሙት ማዕረጋዊ ስም ነው። የዲን ክብረት ግርማ እንደማለት። የመውላና ጀላሉዲን አያት ሁሴይን ኢብን አሕመድ እና አባታቸው መሐመድ በሃኡዲን ከተለያዩ ሩቅ ስፍራዎች እየመጡ እግራቸው ስር ጎንበስ ብለው ዕውቀትን የሚቀስሙ በርካታ ተማሪዎች ነበሯቸው። አባታቸው ሱልጣኑል ዑለማ የሚል ኩንያ የተሸለሙ ቀላል ሕይወት የሚመሩ ዕውቅና ድንቅ አርአያ ነበሩ። ጀላሉዲን ገና ከጨቅላነታቸው ጀምሮ አስተዋይና አሰላሳይ የነበሩ መሆኑን የሚያመላክቱ ክስተቶች ተነግረዋል። አንድ ጊዜ ከእኩዮቻቸው ጋር እየተጫወቱ ሳለ በመንደሩ የሚገኙ ቤቶች እርስ በርስ እጅግ ከመቀራረባቸው የተነሳ ልጆች ከአንዱ ጣሪያ ወደ ሌላው ጣሪያ እየዘለሉ ይጫወቱ ነበር። አንድ ልጅ ሩሚን ከቤታቸው ጣሪያ ወደ ቀጣዩ ቤት እንዲዘሉ ገፋፋቸው። ጀላሉዲን ግን በተረጋጋ መንፈስ እንዲህ አሉት፣ ከጣሪያ ጣሪያ መዝለል የድመትና የውሻ ባህሪ ነው። ሰው መዝለል ከፈለገ ከፍታው ከምድር ወደ ሰማይ መሆን ይኖርበታል። ወደ ተሻለ መንፈሳዊ ማንነት ማደግ የሰው ልጅ ተልእኮ መሆኑን ማለው የተረዱት ሩሚ ከዚች ዓለም ወደ መጨረሻው ዓለም ሳይሰበሩ መሻገር መቻል ውጥናቸው ነበር። ጀላሉዲን በ18 ዓመታቸው አባታቸው ጁሃር ሃቱን የተባለች መልከ መልካምና ጸባየ ሰናይ ልጅ ዳሩላቸው። ከአንድ ዓመት በኋላም የበኩር ልጃቸው ሱልጣን ወለድ ተወለደ። በ1228 ሱልጣን በሃኡዲን ከ22 ዓመቱ ጀላሉዲን ጋር ኩንያ መጥተው ከተሙ። ኩንያ ውስጥ ከከተሙ ከ2 ዓመታት በኋላ የሩሚ አባት ወደ አኼራ ሄዱ። ቀደም ብለው እናታቸውን የቀበሩት ሩሚ ሐዘን ቢበረታባቸውም ሲቃውን ዋጥ አድርገው የአባታቸውን መድረሳ በ24 ዓመታቸው ተረከቡ። ሱልጣን ከይኩባድም ሆኑ። አባታቸውን ሱልጣንንም ሆነ ተማሪዎቻቸውን አላሳፈሩም። ሩሚ በአጭር ጊዜ ውስጥ አመርቂ ውጤት ማሳየት ጀመሩ። ዝናቸው በኮንያ ናኘ። ምሁርነት፣ አርአያነት፣ መልካም ስብዕናና ቅንነት መታወቂያቸው ሆነ። ኃላፊነታቸውን በብቃት እየተወጡ ኮንያ ውስጥ ትምህርታቸው ተወዳጅ ለመሆን ጥቂት ጊዜ ብቻ ነበር የፈጀው። ተማሪዎቻቸው በዙ። ለጥያቄና ውይይት ከሩቅ ስፍራ የሚመጡት በረከቱ። አንድ ዕለት በምሩዶቻቸው ተከበው በፍቅር ምድጃ ዙሪያ ተሟሙቀው ባሉበት ወቅት አንድ ጥንብዝ ያለ ሰካራም ወደ ሀድራቸው ብቅ ይላል። መቀላቀሉ ሳያንሰው የሙሪዶችን ክልል አልፎ የሰይድ ሩሚን ጎን ይዘነፍላል። እንደ ሕፃን ጨቅላ በጀላሉዲን ቀሚስ ስር ሲንፏቀቅ የመጠጡ ሽታ ሀድራውን አናወዘው። ሙሪዱንም በንዴት አቅበዘበዘው። በሰካራሙ ድርጊት የተበሳጩት ተማሪዎች ለሰይዳቸው ክብር አጸፋ ለመስጠት እያጉተመተሙ ብድግ አሉ። የተማሪዎቻቸውን ግንፈላ ያዩት ሰይድ ሩሚ ቆጣ ብለው
እየጠጣው ይህ ወጣት ነበር፣ የሰከራችሁት ግን የኔው ጉዶች እናንተው ናቸው ብለው ሰካራሙን ስካሩ እስኪበርድለት ድረስ ጫፉን እንዳይነኩት አስጠነቀቋቸው። እሳት በእሳት አይጠፋም ነው ነገሩ። በሌላ አጋጣሚ ሁለት የጀላሉዲን ሩሚ ሙሪዶች ይጣሉና አንደኛው ሌላውን የሚያሳምም ነገር ይናገረዋል። መውላና ሩሚም ስለ ጉዳዩ ሲያውቁ ሰዳቢውን ወደ መካ ሄዶ ካዕባን እንዲያፈርሰው ይነግሩታል። ሙሪዱ በጣም ይደነግጣል እና ሸህ እንዴት እንዲህ አይነት አስከፊ ነገር እንዳደርግ ያዙኛል ሲል ይጠይቃቸዋል። ሩሚም የልብን ካዕባ መጠበቅ ካልቻልክ መካ ያለው ካዕባ ምን ይሰራልሃል ብለውታል። መካ ያለው ካዕባ በታሪክ ለበርካታ ጊዜያት ፈርሶ ተገንብቷል። ነገር ግን የልብ ካዕባ አንዴ ከፈረሰ ዳግም ላይ ገነባ ይችላል። የሙእሚን ቀልብ ደግሞ ከካዕባ ይበልጥ መከበርና መጠበቅ እንዳለበት ያስተማሩት ረሱላላህ ሰለላሁ ዐለይሂ ወሰለም ናቸው። ታላቁ መምህራቸው ሸምሱ ተብሪዝ ጀላሉዲን ሩሚን በጣም ከባድ በሆነ አንድ ምሽት መውላና ጀላሉዲን ሙሐመድ ሩሚ ሸምስን ቤታቸው ጋበዟቸው። የሩሚ መምህርና መሪ የሆኑት ሸምስ ግብዣውን ተቀብለው ሄዱ። መውላና ቤት ደርሰው ሲገቡ ምግቡ ተዘጋጅቶ ሱፍራው ሞልቶ አዩ። ደስም አላቸው። ነገር ግን አንድ ነገር ጎድሏል። እባክህ ወይን አምጣልኝ። ሸምስ ያልተጠበቀ ጥያቄ ሰነዘሩ። ሩሚ በድንጋጤ ፈዘው ቀሩ። ጥቂት ቆይተውም ምን አልከኝ? ወይን? የሰማሁት ልክ ነው ወይስ ከየት የመጣ ድምፅ? ተጠራጥረው ጠየቁ። አዎን ወይን ጠጅ መጠጣት እፈልጋለሁ ብለው ሸምስ አረጋገጡ። በዚህ ምሽት ወይን ከየት አገኛለሁ? መውላና ለመሸሽ ሞከሩ። የከተማዋ ነዋሪዎች በሙሉ ያውቁኛል እኮ እኔ እንዴት መጠጥ ልገዛ እችላለሁ? ነገሩ እንዳይሳካ ምክንያት ደረደሩ። ተማሪ መሆን ከፈለግ ያዘዝኩህን በሙሉ መፈጸም አለብህ። ዛሬ ወይን ካላመጣህልኝ ምግብህንም አልበላም፣ አልናገርም፣ ሌሊቱ መተኛት አልችልም አሉ። ሩሚ ሸምስን እጅግ ይወዷቸው ነበርና የፍቅርን ጥልቀት ያስተማሯቸው ሁልጊዜ የጎደላቸውን አንዳች ነገር እንዳለ ሲሰማቸውና ያን ጉድለት የሚሞላላቸው ሰው ሲፈልጉ ከርመው አላህ ከሸምስ ጋር አገናኛቸው። ክብራቸውን፣ ዝናቸውን፣ ተማሪዎቻቸውን፣ ጠቅላላ ሀብትና ማንነታቸውን ጨምረው ለሸምስ አሳልፈው ሰጥተዋል። ሩሚ ረጅሙን ካባ ለብሰው ወደ መጠጥ ቤት ሄዱ። ጠርሙስ ከውስጥ ደብቀው በብዛት ክርስቲያኖች ወደሚገኙበት መንደር ማቅናት ጀመሩ። ከዚህ ቀን በፊት ማንም ሰው ሩሚ ላይ መጥፎ ጥርጣሬ አሳድረው አያውቅም። ነገር ግን ያን ቀን እዛች ስፍራ ሰዎች ሲያዩአቸው ደነገጡ። ይህ ታላቅ ሰው እዚህ ምን ይሰራል ብለው ከኋላ ኋላ ቀስ እያሉ ይከታተሏቸው ጀመር። የተወሰኑ ሰዎች ይህ ሰው አበደ፣ ሌሎች ደግሞ ይህን ሙናፊቅ አላህ አጋለጠው፣ አንዳንዶቹ የሰውየው እውነተኛ ማንነት ይህ ነው እያሉ ፈረዱ። ወደ ሙረቢያቸው ሸምስ ኸምሩን በዕቃ እንደተሸከሙ በውርደት ዝቅ ብለው ሀፍረት ተጭኗቸው ተመለሱ። ከዚህ በኋላስ ምን አለ ብለው ሸምስን ጠየቁ። ሸምስም ይበቃል፣ ይህን ኸምር ወዲያ ጣልና ልብስህን እጠብ፣ ራስህንም አጽዳ። ጀላሉዲን ሆይ ስማ፣ አንተ አሁን ልክ እንደ ትንሽዬ ቡቃያ ነህ። የጥምጣምህን ጉራ አናት ላይ ትልቅ ቋጥኝ ሆኖ ነበር። ወደ እውነተኛው ማንነትህ ያለምንም ቅጽልና ማዕረግ እንድትመልስ ነው ያገዝኩ። ሩህህን ከሚያደፈርሳት ነገር መንጭቀህ ወደ ራስህ ተፈጥሯዊ ማንነት ትመልስ ዘንድ ሻጥኩ። ራሳቸውን በሰዎች ዓይን ቅዱስ ለማድረግ የሃይማኖት ሰዎች ከፈበረኩት ግርማ እንድትርቅ ይህን ኩራት ከአንተ ማስወገድ ፈለጉ። እናም ይኸው ያን ቋጥኝ ሰብሬልሃለሁ። የጀላሉዲን አፍቃሪነት ቃሎቻቸውና አባባሎቻቸው ምስክር ናቸው። በታጋሽ ጆሮ አድምጥ፣ በርህራሄ ዓይን ተመልከት፣ በፍቅር ቋንቋ ተናገር። ውበቱን ሳሞገስ ኖርኩ፣ እውነታው ግን ያ ውበትና ግርማ እኔው ጋር ነበር። እኒህና ሌሎችም እጅግ ውበትን በተላበሱ ከ40 ሺህ በላይ የሚሆኑ ውብ ግጥሞችና ምሳሌያዊ ምክሮች ዘመንን ተሻግረው እስካሁንም በሚወደዱ ሥራዎቻቸው ውስጥ ይህን ሁሉ ድንቅ ጥበብ አስቀምጠው አልፈዋል። አምላኬን እንዲህ አልኩት፣ አላህ ሆይ አንተን ሳላውቅማ አትግደለኝ። አላህም እንዲህ መለሰልኝ፣
እኔን ያወቀ አይሞትም።